13 እስከ 20 ቃሉ እንዲህ ይላል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም የሚለው ይሄ እንግዲህ ሶስት ሀሳቦችን የያዘ ክፍል ነው። ወይም ደግሞ ላይኛዎቹ ሁለቱን ከጠቀለልናቸው ዓላማቸው አንድ ነው እና ሁለት ሀሳቦችን የያዘ ነው። ከቁጥር 17 እስከ 20 ያለው ሰፊ ሀሳብን በውስጡ ጠቅልሎ ይዟል። ማለትም ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም ነው እንጂ የሚለውና ሰማይና ምድር እስኪያልፍ ድረስ ከኦሪትና ከነቢያት አንዲት ቃል አይወድቅም በማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ማለት ነው። ሰፊ ነው በእውነቱ ይሄ። ማሰሪያው ላይ እንዳውም ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ብሎም ጠቅልሎታል። ይሄ አንዱ ክፍል ነው። ምናልባት ዛሬ እንዳስሰዋለን፣ ካላለቀም ቀጥለን በሚገባ ለመረዳት ሀሳቡን ለማወቅ እንደግመዋለን እና የመጀመሪያዎቹ ቀለል ያሉ ሀሳቦች ናቸው፣ ግን ጥልቅ ምስጢራት አቋም ያላቸው ናቸው። እናንተ የምድር ጨው ናችሁ ብሎ መድኃኒታችን የተናገረው ቃል ማለት ነው። እናንተ የምድር ጨው ናችሁ፣ እናንተ የምድር ብርሃን ናችሁ፣ የዓለም ብርሃን ናችሁ። አንተ ሞቱ ፄው ለምድር አንተ ሞቱ ብርሃኑ ለዓለም ብሏል እና በመጀመሪያ ደረጃ ሐዋርያትን ቀጥታ ይመለከታል። 120ዎቹንም እንደየድርሻቸው ሐዋርያትን 12ቱን ሐዋርያት 72ቱን ወንዶች አገልጋዮች አርድእትን 36ቱን ቅዱሳት አንስትንም ይመለከታል። ምክንያቱም ቅዱሳት አንስትም ጨው ሆነው ሲያገለግሉ በመጽሐፍ ቅዱስ ትምህርታችን ውስጥ እናገኛቸዋለንና ማለት ነው። ወይም በቤተ ክርስቲያን ታሪክ ውስጥም ሴቶች ታላላቅ ድርሻ ታላላቅ የጨውነት እና የማጣፈጥ የመለወጥ ስራ ስለሰሩ በአመዛኙ ሐዋርያትን ቀጥሎም በሐዋርያት እግር የተተኩትን የቤተ ክርስቲያንን አባቶች ጳጳሳት፣ ሊቃነ ጳጳሳትን፣ ካህናትን የሚመለከት ይዘት ከፍ ያለ ድርሻ ቢኖረውም በየደረጃው ሁሉንም ያጠቃልላል። እንግዲህ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን
በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ከዛ ውጪ ለምንም አይጠቅምም ብሏል ጌታችን። እናንተ የምድር ጨው ናችሁ፣ የምድር ጨው ናችሁ። ጨው አልጫ ቢሆን ማለት ምን ማለት ነው? የጨውነቱን ጣዕም ቢያጣ ማለት ነው። ጨው እንግዲህ አንድ ጣዕም ነው ያለው። ስለዚህ ጨው ምንድን ነው? ጨውን እናሰላስለው። እንግዲህ ትምህርቱን እንድንረዳ እንድናውቀው የሚያስችለን መልእክቱ ምሳሌው ጌታ በምሳሌ ነው ያስተማረው። እናንተ የምድር ጨው ናችሁ ብሏል። ጨው ምንድን ነው? ማጣፈጫ ነው። የምን ማጣፈጫ? የምግብ በይበልጥ የምን የወጥ ማንኛውም አብዛኛው ምግብ በተለይ እዚህ አሜሪካን ሀገር በጣም ጨው ይበዛል አይደል? ጨው በጣም እያንዳንዱ በርካታ ምግቦች ጨው ይበዛባቸዋል እና በይበልጥ ለእኛ ለኢትዮጵያውያን ደግሞ እውነት ነው እንደው በአብዛኛው ወጥ ላይ እንላለን እንጂ ለምሳሌ እንደው በጥብስ ምን ማነው በጾም እንደው ባትሉኝ አሁን ጥብስ ራሱ ያለ ጨው ይሆናል። ብዙ ምግቦች ዳቦም እንኳን አይብዛ እንጂ ትንሽ ጣል ይደረግበታል። ስለዚህ ጨው በምድር ላይ ዋና ነገር ነው። ያለ ጨው ምግብ የሚያዘጋጁ አካባቢዎች ወይም ሀገር ታውቃላችሁ? ቻይና ሀገር ጨው ይኖር ይሆን? አይጠቀሙ? ይጠቀማሉ። ምንም መጠርጠር የለብንም ማለት ነው። ያለምንም ጥርጥር ጨው ምን ያደርጋሉ? ይጠቀማሉ። ጃፓኖች ይጠቀማሉ። አሜሪካኖች ጨው እያሉ ያበዛሉ። እንደው እኛ የትም ቦታ ጨው አስፈላጊ ነው። ከዚያ የሰው እንግዲህ የሰው ልጅ መቼ ጀመረው የሚለውን እንኳን ወደዛ መመርመር ባያስፈልገንም በጌታም ጊዜ ጨው ዋና ማጣፈጫ ነበር ማለት ነው። እንዲያውም ጨው በብሉይ ኪዳን ዘመን እንደ ሕክምናም ያገለግል ነበረ። ቁስል ላይ ጨው ይነሰነሳል። እውነትም ነው። አንዳንድ ነገሮች ቶሎ እንዳይበሰብሱ ስጋም እንኳን ሲሰራ ጨው ተነስንሶበት ሲሰካል ጨው ባክቴሪያዎች እና አንዳንድ ጀርም ነገሮችን የመቆጣጠር ምንም ጥርጥር የለው እንትን ይላል፣ ያጠፋቸዋል ወይም ደግሞ እንዳይባባሱ ያደርጋል። እና ጨው በሰው ልጆች ሕይወት ውስጥ ትልቅ ትስስር አለው ማለት ነው። እና ዋናው ነገር እዚህ ጋር የተጠቀሰው ከመድኃኒትነቱ አንጻር ሳይሆን ከማጣፈጫነቱ ከጣዕሙ አንጻር ነው የተነሳው። እና ጨው ምንድን ነው ስንል የምግብ ማጣፈጫ ነው። ጨው የት ይገኛል? የት ይገኛል? በአንዳንድ የባህር ዳርቻዎች ባህር ውስጥ በቀላሉ ይገኛል። ባጭሩ አይደለም። በምድር ላይ ለሰው ልጅ ከሚያስፈልጉ በቀላሉ ከሚገኙ ነገሮች እና በጣም ዋጋቸውም ደግሞ ዝቅተኛ ርካሽ ከሆነ ነገሮች ቀዳሚው ጨው ነው ማለት ይቻላል። ወረት ዋጋው እንግዲህ በብዛት ስለሚገኝ ይሆናል እንጂ ጠቃሚነቱ ግን ወደር የለውም። እንደው ስኳር ከምናጣና ጨው ከምናጣ የቱን ብናጣ ይቀለናል? ስኳር ይቀራል አይደል? ምንም ጨው ግን ምን እናደርገዋለን? ምግባችን በሙሉ በቃ የማይረባ ሆኖ ያርፈዋል። ምን ሙያ ቢሆን በጨው ደንደስ ብለዋል እኮ ወላጆቻችንን። በርበሬ ተወደስ ተብሏል። ጨው ነው ዋናው። በርበሬ አልጫ መብላት ይቻላል በርበሬ ባይኖር። ነገር ግን ጨው ከሌለ አልጫም የባሰበት አልጫ ነው። እና አልጫ ጌታችን ይሄን ጨው ትልቅ ዋጋ ያለው ነው። ግን ሰው ብዙ ደግሞ የማይጨነቅለትና ብዙም ክብር የማይሰጠው ብዙ ዋጋ የማያወጣለት በርካሽ የሚገኝ ጨው ነው። ጨው ብዙ ምንም አይነት የተለየ ድካም የማይጠይቅ
ወይም ደግሞ በፋብሪካ በብዙ ስኳር በብዙ ድካም ነው ትልልቅ ፋብሪካዎችና ኢንዱስትሪዎች ተተክለውለት ነው። እኔ መተሃራን አንድ ያስጎብኝተው በጣም ተገርሜያለሁ። የመተሃራ ስኳር ፋብሪካን ለአገልግሎት ሄደን አስጎብኝተው በጣም ይገርማቸዋል። የማሽኑ አይነት ብዛት፣ ስፋት ተአምር ነው። ለጨው ግን እንደዛ አይነት ፋብሪካ የለም። ቀለል ያለ ነው ማለት ነው። እና ይሄንን ማወቅ የሚረዳን ነው። አንድ ምሳሌ የተላለፈውን እውነት ለመረዳት ምሳሌው የተመሰለበትን ነገር መገንዘብ ይጠይቃል። ቀለል አድርገን ምሳሌውን ካላወቅ ነው መልእክቱን አናውቀውም ማለት ነው። ይሄን ካየን እንግዲህ ጨው በቀላሉ የሚገኝ ነገር ነው ብለናል። አያደክምም፣ በጣም ግን አስፈላጊ ነገር ነው። አሁን ስንሄድ እነማንን ነው እናንተ ጨው ናቸው ያላቸው? ሐዋርያትን ነው በመጀመሪያ አይደለ? ሐዋርያትን አሉ 12 ሐዋርያት እነዚያ ናቸው። ሌሎቹም አርዲቱንም ሴቶቹንም ያካትታል ብንል በዋነኛነት እነዚያን ነገሮች ጌታችን ከየት ነው የሰበሰባቸው? ከቤተ መንግስት አይደለም፣ ከመኳንንት ነገድ አይደለም፣ በቀላሉ ከማህበረሰቡ ውስጥ ነው። እነ ቅዱስ ጴጥሮስ አሳ አስጋሪ በኑሯቸው በጣም ዝቅተኛ ኑሮ ያላቸው ናቸው። ከተማሩት ወገን ማቴዎስ፣ ሉቃስ እነዚህ ናቸው የሚጠቀሱት እንጂ ሌሎቹ ከአሳ አስጋሪነት እና ከተራ ኑሮ ነው የተጠሩት። ስለዚህ አይሁድ ይንቋቸው ነበር። እነዚህ ገሊላውያን አይደሉምን? እነዚህ የገሊላ ሰዎች ይሄን ሁሉ ጌታችን ራሱ ማለት ነው ከናዝሬት ስለሆነ ይሄ ገሊላ ሰው አባቱስ ጠራቢ እናቱስ የምትታወቅ አይደለች? ይሄን ሁሉ ጥበብ ከወዴት አገኘው ብለው አንዳንዶቹ ይገረሙ ነበር፣ አንዳንዶቹ ደግሞ በንቀት ያፌዙ ነበር ማለት ነው። ስለዚህ ጨው በቀላሉ የተገኙ ናቸው። ዋጋቸው ግን እጅግ የከበረ ነው። እጅግ አስፈላጊ ናቸው። ያ አልጫ የሆነው ነው በእነሱ ላይ ያፌዝ የነበረው። ስለዚህ የቤተ ክርስቲያንንም አገልግሎት እንድንረዳ ያደርገናል። የቤተ ክርስቲያን አገልግሎት፣ የካህናት አገልግሎት፣ የቤተ ክርስቲያን አገልጋዮች ሁሉ አገልግሎታቸው እንደ ጨው ነው። አጠራራቸውም እንደ ጨው ነው። ምናልባት ከዓለም ታላላቅ ወገኖች ላይሆኑ ይችላሉ። ስራቸው ምንድን ነው? ጨው መሆን ነው ማለት ነው። ጨው መሆን ነው። ጨው መሆን ነው። ጨው እንዴት ነው የሚያጣፍጠው? ጨው እንዴት ነው የሚያጣፍጠው? ሟምቶ ነው። ሟምቶ ነው። ከገባበት ነገር ገብቶ አይደለም የሚወጣው፣ እዛው ቀልጦ ይዋሃዳል ማለት ነው። ከገባበት እያንዳንዱ ምግብ ጋር ተዋህዶ ነው። አያችሁ፣ ራሱን እዛ ውስጥ ይሰውራል። ለምሳሌ ጨው ውስጥ ወጥ ውስጥ ጨው ጨመረ፣ ከዛ ስንበላ ወይም ስናደርቅ ምንድን ነው የምንለው? ሲያትንቁ እንጂ ወጧ ከጣፈጠች ምንድን ነው የምንለው? ወጥታል እንዴት ነው ምንድን ይባላል? ቆንጆ ቆንጆ ምን ቆንጆ ወጥ ነው። ድምሩ በድምሩ ወጥ በሚባለው ስያሜ በቃ የሚገርም ነው። እንደው የሚገርመኝ እንግዲህ ወጡ ወይ ዶሮ ወጥ ይሆናል ወይ የበግ ወጥ ይሆናል። በግም ሁለቱ ዶሮም እንደውም ተረስተው ወጥ ወደሚለው ጥቅል ስያሜ ይሄዳሉ። መቼም በግ ወይም ፍየል ወይም ዶሮ ስለሆኑ ወጡን ልናደንቅ አንችልም። ጥሩ ባለሙያ አሳምራ ወጥ ወደሚል ስያሜ ታመጣዋለች ማለት ነው። ጨው እዛ ውስጥ ቀልጦ እንደውም ተረስቷል እና ሟምቶ ቀልጦ ጨውን እዛ ውስጥ እዩት ሲያስቡት አይታይም። ከለሩ ይታወቃል። በርበሬ በጣም ይታወቃል። እርድ እንኳን በአቅሙ ይታወቃል። ወጡን አልጫ የሚያደምቀው እርድ ነው። ዛሬ ባልትና ነው እንዴ እንደትል እኔ ምን ላድርግ ጌታ ነው ጨው ብሎ እኔ ታዲያ እሱ ነው ወደ ድስት የገባልና እንግዲህ በርበሬም ይታወቃል፣ ሌሎች ነገሮችም ይታወቃሉ። ጨውን ግን በመልኩ ማወቅ አይቻልም። ከበዛ ትንሽ ነው እናስታውሰው፣ ከበዛ ነው።
ሲያንስና ሲበዛ ነው ጨዋን ሶታ ጨው በዝቷል እንለው ማለት ነው። እና ቀልጦ ማጣፈጥ ነው ባጭሩ፣ ቀልጦ ሟምቶ። እናንተ የምድር ጨው ናችሁ ነው ያለው ጌታ። የምድር ጨው ናችሁ። ሰው ብዙም እንዳስፈላጊ ነገር ላያከብራችሁ፣ እንዳስፈላጊ ነገር ላያያችሁ ይችላል። ግን እጅግ ወሳኝና አስፈላጊዎች ናችሁ። ቤተክርስቲያንን ያጣፈጡት ቅዱሳንን ስናያቸው ሐዋርያት 12 ናቸው፣ ወይም ደግሞ በጠቅላላ ድምራቸው 120 ናቸው። እነዚያን 120ውን ነው ጌታችን ገሊላ ተራራ ላይ ወይም ደብረ ዘይት ላይ ይዞ ወጥቶ ቢታንያ ባርኳቸው የምድር ጨው አድርጓቸው ያደረገው እነዛ ነው። በዋነኛነት 12 ሐዋርያት ናቸው ወደ ዓለም ሁሉ የሄዱት ማለት ነው። ገና ሲታዩ መናኛ ናቸው። መናኛ በቃ ጴጥሮስ ተንቀሳቅሶ ያዕቆብ ሄዶ እነዛ ከገሊላ የጠሩት ሄደው ዓለምን ያጣፍጣሉ ብሎ ማን ሊያስብ ይችላል? ግን ዓለም በሙሉ ጣፈጠባቸው። ዓለምን ያለ ክርስትና እዩት። የሰው ልጅ ያለ ክርስትና ያለ ወንጌል ብታዩት ምን ይመስላችኋል? አያስፈራችሁም? ይህም እንኳን ጨው ገብቶበት እንኳን ክርስትና ገብቶበት እንኳን ዓለም የሰው ልጅ አልተለወጠም። ግን ይሁንና በእውነቱ በጥንቃቄ ስታሰላስሉ ወንጌል ወይም ክርስትና የክርስቶስ ትምህርት የሰው ልጅ ከአውሬነት ወደ ሰውነት አሻግሮታል። ይሄ ቀላል አይመስላችሁ? ክርስትና በተሰበከበት በአውሮፓ ወይም መካከለኛው ምስራቅ አካባቢ ወይም በአፍሪካ አካባቢ፣ ራሽያ፣ እዚህ ሰሜን አሜሪካ ተጽዕኖ አሳድሯል። በሙስሊሙ በአረቡ ዓለም እንኳን የክርስትና ተጽዕኖ አለ። የክርስትና መሰበክ ማለት ነው። እና አምላካዊ እውነት የሰው ልጅ ገርቶታል፣ አጣፍጦታል። ይህንን አሁን ያለንበትን ዓለም ቀስ በቀስ እኮ አጣፍጦታል ብዬ ነው የማምነው። እንዲሁ አውሮፓና አሜሪካ ደግ የሆኑ አይመስለኝ። እኔ በጣም ደግነታቸው እየታየ መጥቷል። እናንተን እኔ በጣም ደግነት ነው የምለው አይደለም፣ ደግነት ነው ተቀላቅሎ አንድ ህዝብ ጥቁር ነው ከዛ ነው ሳይባል መልኩን ድሮ የነበረውን እንትውና ማለት ነው እየገፋ ግን አምጥቷቸዋል። እንደዚህ ደግነት አምጥቷቸው የሰው ልጅ አብሮ ተከባብሮ አሁን እኮ ባለንበት እኮ አካባቢ እኮ መኖር አቅቶናል አይደለም። እና ይሄ እኔ የክርስትና ውጤት ነው። አጣፍጧል፣ ብቻ አጣፍጧል። ሟምጠው ሐዋርያት እነሱ እንደ ጨው እየቀለጡ ተዋህደዋል። ዮሐንስ አፈወርቅ፣ ቄርሎስ፣ ጎርጎርዮስ እነዚህ የምድር ጨው የሆኑ ቅዱሳን እነሱ እየቀለጡ እየሟሙ ለራሳቸው አልኖሩም እኮ ለራሳቸው ክብር በፍጹም አልኖሩም። ቅዱሳኑ እነ ቅዱስ ጊዮርጊስ፣ ገድለ ቅዱስ ጊዮርጊስ። የቅዱስ ጊዮርጊስ እኮ የምድር ጨው ነው በእውነቱ። የጴንጤው ምናምኑ ለፍልፍ እንጂ ዋናውን የዓለምን አእምሮ ይዞታል። ገድሉ ይነበባል እኮ አሁን የእንግሊዝ ትልቅ ካቴድራል የቅዱስ ጊዮርጊስ ነው አይደለ? ሩሲያም እንደዛው ነው። ሰሞኑን እኔ እውነቴን እምላችሁ ሁለት አላየሁም። እኔ ከራሴ መንፈስ ነው ያው የይቅርታ መንፈስ እንዲህ መሆን አለበት ብዬ እዛ ቤተክርስቲያን እየተናገርኩ ደግሞ እንደው ጥሩ መንፈስ አንዳንዴ ጥሩ ገፋፋኝና ያው እንደበረከክም ሆንኩ አይደለ? ስንቱ እንደተረዳው አላውቅም። ኋላ እኔንም ደግሞ አሰላስያለሁ። መንበርከክ ነበረብኝ እንዲህ ምናምን የሆነ ወደ ጅልነት የተጠጋው መሰለኝ። መንፈሳችሁ በጎስተሩ እንደዚህ ነው የሚታገላችሁ። ግን ማታ ላይ እንግዲህ አንዳንድ ዩቲዩብ አይታየት ሳረግ በጣም የሚገርም ነገር አየሁ። የሰርቢያና የሩሲያ ቤተክርስቲያን ለካ አሁን እኛ ድሮ አናውቃቸውም። ድሮ ተማሪዎች ሄደው እዛ ተምረው የመጡ ሲነግሩን ነው። እና ሰኞን የይቅርታ ሰኞ ብለው ሰይመው ጳጳሳቱ ምዕመና በሙሉ እነሱ እንደውም ህዝቡ ሁሉ ተንበርክኮ
በሙሉ እዛ ካቴድራሉ ላይ ያየውና ተመስገን ለካ ገልጠህልኝ ነው አልኩኝ። ግን ሰው ግን ለምን ጎብዞ አልተንበረከከም? እሷ ገርማኛለች አይደለ? እኔ ህዝቡ ካህኑ ነኝ አይደለ ነው ወይስ እኔ የሁሉ ህዝብ ለካ አስቀይም ይሆናል እንደዛ ወስዶ ሲሆን እንዴ? አይ ይገባል። እውነቴን ነው የምለው። ግን ለምንድን ነው እየጠይቄያለሁኝ? ከራሴ ጋራም ተነጋግሬያለሁ። እንደው ልበልተውም ብያለሁ። እዛም ቆሜ እንደው ልንበርከክ ብሎኛል ሰውነቴ። አይ ካለና የሆነ ነገር ገባኝና ምክንያቱም አንዳንዱ እንደ ድራማ ነው የሚቆጥረው እና ከዛ ከጨረስኩ በኋላ እንደው ስሜታዊ ሆንኩ እንዴ ሁሉ ብዬ ነበር። ስጋችሁ ይታገላችኋል እኮ ይሄንን። ከዛ በኋላ ግን ማታ ሳይ ደግሞ ተመስገን ነው ሳምንት ይሄንን እንደው ባሳይ ለህዝቡ አልኩኝ። እውነት ነው የምላችሁ ጳጳሳቱ ሁሉ አሁን ለቆቆባች ለካ በዛ የታወቀ ነው። አሁን እንግዲህ እግዚአብሔር ይመስገን የሚዲያ ዘመን ግድልሽ መሳቅ መብት ነው እና ዘመኑ ብዙ ነገር እንድናውቅ አደረገን እኮ ተመስገን። የትም ያለችዋን ቤተክርስቲያን አሁን አንዳንዶች ሲናገሩ አሁን ኦርቶዶክስ ማለት ኢትዮጵያ ብቻ አድርገው ጴንጤዎቹ ታቦቱ መስቀሉ እንዲህ እያደረጋችሁ አንዳንድ ተአምር እንደውም እኔ ጥምቀት እንደኛ የሚያከብር የለም ብዬ ደምድሜ ነው። በኢትዮጵያ በቃ ጥምቀትን ታቦቱ አይዘ የሚያስገርም አሁን የኛ ልጆች የሆነ በየአደባባዮቹ አዲስ አበባ አሁን አትስሩ እየተባሉ መከራ በዛባቸው እንጂ ትልልቅ እንደ ካቴድራል ይመስሉ እየገነቡ ምናምን ያሳዩ የለ። ደግሞ አሁን ታቦት የሚሄድበትንም እንደዛ በሰረገላ ወይ ጉድ! አንድ ሀገር አይቼ አመቱን ሙሉ ነው ወይ የሰሩት ብትላላችሁ። ምን የመሳሰለ በቃ የሚያስደንቅ ተሰርቶ ጎዳናው በቃ ማቆሚያ እኮ የለውም። ከዚህ እስከ ኤርፖርት ይሆናል። አንዱ ስታዩት አንዱ ዓለም ለካ እንደዚህ ነው እንዴ! አሃ ብዙ አለ። የኦርቶዶክሱ ዓለም እንዴት ደስ ይላል መስላችሁ። ልብሰ ተክህኖ አሁን እዚህ ዩክሬን ያለ ጆርጂያ ያለ እንደው በእውነቱ እንደዚህ ሄደህ ግዛ እስኪለኝ ማለት ነው። እኛ ከግሪክ ብቻ ነው እና የራሽያ ብታዩ አንድ ይሄ ጽዋ ማቁረቢያው የለም አሁን $400 ምናምን በጣም ውድ ነው። አንድ ቀን ያለው አንዴ ገዝተን በኢቢ ላኩ አንድ ትልቅ የመጽሐፍ ነገር ነው። እዛ ላይ ያለው 17,000 ድረስ አለ። ምክንያቱም ብዙ ወርቅ አለው እዛ ውስጥ የገባበትና በጣም የሚደነቁ በጣም የሚያስደንቁ ካቴድራላቸው የሚሰሩት እጹብ ድንቅ የሆነ ትህትናቸው፣ ስግደታቸው፣ ደግነታቸው ስታዩ አሃ ትላላችኋል። እና እዛ እንዳልኳችሁ የይቅርታ ሰኞ ተብሎ በሰርቢያና በሩሲያ ኦርቶዶክስ ቤተክርስቲያን ሁሉም ምዕመን ሁሉ ትልቅ የለ ትንሽ የለ ይህም ተንበርክኮ እርስ በርሱ ይቅርታ ይባባላል። ይሄ ጥሩ ትውፊት ነው እንዴ! ልንማርበት ይገባል እኮ አለ ልንማርበት ይገባል። እና ጥያቄን ግን አልመለሳችሁልኝም። እኔ ስንበረከክ ሌላው ለምንድን ነው ያልተንበረከከው? እንደው ለምንድን ነው ወደ መሬት እንደው የሚጫነው መንፈስ ያላጋጠመው ብዬ ጠይቄያለሁ። ያው በግድ መመለስ አይጠበቅባችሁም። የስቅለት ዕለት ተመልሱልኛላችሁ። እና ጨው መሆን ይሄ ነው እንግዲህ አያችሁ። የኔን እያልኩ አይደለም። መሟሟት እውነት ጨው ውበትም የለውም። አሁን በእኛ ቤተክርስቲያን ክህነት ውበት ያለው ይመስላል፣ ውበት የለውም። ክብርም እውነት ለመናገር ህዝባችን አሁን የሚያከብር ይመስላል አይደለ? እየናቀ ነው የሚያከብረው። በጣም ተጠግቻ ይቻላል። እየናቃችሁ ያከበራችሁ ይመስላችኋል። አይደለም፣ እንደ ጨው ነው የሚለው። ጨውን ማን ያከብረዋል? ሲጠፋ ብቻ ጨው የለም እንዴ እንላለን እንጂ ጨው እያለ ከጨው ይልቅ ማን የከበረ? ስኳር የከበረ። ምክንያቱም የት ነው ያስቀመጣችሁ? ቤታችን አስቡ። ጨው የት ነው? ስኳር የት ነው የተቀመጠው? ብዙም ጥቅም የሌላቸው ቅመማ ቅመሞች የሆነ በሚያምር ዕቃና የሆነ ቦታ አስቀምጠናቸዋል። ጨው ግን እንደ ነገሩ የሆነ ቦታ ጣል ተደርገዋል። እና እናንተ ጨው ናችሁ ይላል። የመጀመሪያው እንዳልኳችሁ ትልቅ የጨውነት ኃላፊነት ካህናት አለባቸው። ካህናት ሙሉ በሙሉ ጨው ናቸው። ጨው መሆናል። አልጫ ከሆናችሁ በምን ይጣፍጣል?
ካህን የህዝቡ ምሳሌ ህዝቡን የሚያጣፍጥ መሆን አለበት እንጂ አልጫ ከሆነ በቃ ጨው እኮ አልጫ ሆነ ማለት ምን ማለት ነው? ነጭ ድንጋይ ማለት ነው አይደል? ምን ያደርጋል? በቃ ይጣላል። አበው እንዳውም ሲተረጉሙ ተርጓሚያችን ላይ እንደ አፈር ቢሆን ወደ አትክልት ስር ቢደረግ አትክልት ያደርቃል ብለዋል። አትክልት ራስ ቢያደርጉት ራስ ይመልጣል። ድሮን ጨውን ማን ይታራሳል? ጨውነቱ ምግብ ውስጥ ገብቶ ማጣፈጡ ነው። አሁን በእውነቱ ኮረት የሆኑ ካህናት አላያችሁም? ምናልባት እኔን ጨምሮ ማለት እንቅፋት አልጫ የሆነ በቃ ልብስ ብቻ እንዲሁ ብቻ መስቀል ጨብጦ እንደ ወዲያ ውዝ ውዝ ማለት ነው። ምዕመናንን ካላጣፈጠ፣ ወንጌል ካልሰበከ፣ ትህትና ካላሳየ፣ ክርስቶስን በሕይወቱም በአንደበቱም ካላሳየ፣ የተወሰኑ ሰዎችን እንኳን ወደ ክርስቶስ ካላቀረበ ምንም በቃ ድንጋይ ነው እኮ ማለት አይደል? በቃ ኮረት ነው ማለት ነው። እንደውም አንዳንዱ ትራስ ቢያደርጉት እንደተባለ ለሲቆይ ልንተራሰው ይሆን ብሎ የተንተራሰ ጸጉሩ ተመልጦ እንቅፋት መሆን ማለት ነው። እንደውም ለሌሎች በእውነቱ መጠቃቀሻ መሆን፣ ማፈሪያ መሆን፣ ምንም የሚያጣፍጥ እንኳን እንደው ምሳሌ የሚሆን ህይወት ማጣት፣ ይሄ ያሳዝናል ማለት ነው። እንደው ትንሽ እግዚአብሔር አምላክ እንደው ጣዕም ያሳጣል፣ ጣዕም የሌለው። እኛም ደግሞ እንደ ክርስቲያኖችም ደግሞ አለን፣ ጨዎች ነን። ደረጃው ይለያያል እንዳልኳችሁ። የቤተክርስቲያን አባቶች ዋና ጨው ናቸው። ዮሐንስ አፈወርቅን መሆን አለባቸው፣ ቄርሎስን፣ እነዛን ቅዱሳን ዓለምን ያጣፈጡት የለወጡት በህይወታቸው በነበሩበት ዘመን አሁንም በገድላቸው በትምህርታቸው እኛን እያጣፈጠ ቤተክርስቲያን እያጣፈጠ እየለወጠ ያሉ ቅዱሳን አሁንም በጣም ጥቂቶች እኮ አሉ። አሁን አንድ አባ ገብረ ኪዳን ዛሬ በመላ ኦርቶዶክሳውያን ዘንድ እንዴት ጨው እንደሆኑ ተመልከቱ። አንድ እኮ ናቸው እና ዘመኑም እጅግ መልካም ስለሆነ አያችሁ ከአንዱ ጫፍ ሌላው ጫፍ መድረስ የሚቻልበት ብዙ ጨው ሆነው እግዚአብሔር አምላክ ወንዱ ፍጻሜያቸውን በጸጋ ላይ ጸጋ እየጨመረ ያብዛላቸው እና ጥቂት እንደ ጨው አሉ፣ ጨው የሆኑ አሉ ጥቂቶች፣ ሰውን እየመለሱ ልቡን እያጣፈጡ አእምሮውን እያጣፈጡ ያሉ በክርስቶስ ጸጋ እየቀመሙ ያሉ ጨዎች አሉ። ይሄ አባቶች። እኛም ደግሞ እናንተም ደግሞ ጨው መሆን ይቻላችሁ፣ መወደድ። ሌላውን ሁለተኛው ላይ እናንተ የዓለም ብርሃን ናችሁ የሚለው ጋር አብረን እናጠቃለውና እናንተ የዓለም ብርሃን ናችሁ ይላል ጌታችን። እሱ የዓለም ብርሃን የሆነው ጌታ እነሱ የእሱ የሆኑትንም እናንተ የዓለም ብርሃን ናችሁ ላችኋል። ጌታችን ብርሃን ነው፣ እሱ እውነት ነው፣ እውነተኛ ብርሃን ተብሏል። በዮሐንስ ወንጌል በተከታታይ በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ለሰው ሁሉ የሚያበራው እውነተኛው ብርሃን የተባለ ጌታ ነው። እንዲሁም ደግሞ እኔ የዓለም ብርሃን ነኝ ብሎ አውጇል። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ብሏል። የዓለም ብርሃን ነው ጌታ፣ ብርሃን ዓለም ኢየሱስ ክርስቶስ። እውነተኛ ብሎታል ቅዱስ ዮሐንስ። እውነተኛ እሱ የባህሪ ነው፣ እውነተኛ ብርሃን ነው። የእሱ የሆኑትም ደግሞ የላካቸውን ብርሃናት ብሏቸዋል። እና ቅዱሳን አንዳንድ ጊዜ የጌታ የስያሜውም የክብሩ ተካፋዮች የሚሆኑበት ሁኔታ እናያለን። እሱ ቅዱስ ተብሎ ቅዱሳንን ቅዱሳን ተብለዋል። እሱ ብርሃን ተብሎ ቅዱሳን ብርሃናት ብሏቸዋል። ቅዱሳን የጸጋ ብርሃናት ናቸው። እውነተኛ ብርሃን እሱ ብቻ ነው። እውነተኛ ብርሃን ከሞት ጨለማ ወደ ትንሣኤ ብርሃን የሚመልስ እና ነገር ግን በጸጋ ብርሃን ናችሁ፣ እናንተ የዓለም ብርሃን ናችሁ። መብራትንም አብርተው ከዕንቅብ በታች አይደለም በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል ይላል። በቤት ሁሉ ላሉት ያበራል።
ነገር ግን ለኩሰው ብርሃንን ሻማን ለኩሰው መቅረዝ ላይ ከፍ ያለ ቦታ ወደ ብርሃኑ ለሁሉም እንዲደርስ ያደርጉታል እንጂ እላው ላይ እንቅብ ታውቃላችሁ? እንቅብ እሺ፣ ሳፋስ አሁን ጥሩ ሳፋ ቢደፋበት ምንድን ነው የሚሆነው? ይጠፋል። ባይጠፋም እንኳን ያበራል። ትርጉም አለው? ትርጉም የለውም። ይሄም በእውነቱ ከጨዋታም የሞኝ ጨዋታ ነው ይመስለው እና ስለዚህ በመቅረዝ ላይ ያኖሩታል። አሁንም ቅዱሳንን ስናይ በእውነቱ አብርተዋል፣ ዓለምን አብርተዋል። ቅዱስ ጳውሎስ ዓለምን አብርቶታል። በቃ ቅድም የዘረዘርናቸው ቅዱሳን ዓለምን አብርተዋል። በሰገነት ላይ የሚኖር አለ። እንደገና በቤት ውስጥ ደግሞ አንዳንድ መምህራን አሉ፣ ብዙ ደክመው ብዙ ተምረው ግን አያበሩም። ልክ በእንቅብ ወይም ሳፋ የተደፋበት ካላበራ ምን ትርጉም አለው? አሁን ትርጉም የለውም ነው። ልብ በሉ። በርቶ እየነደደ ግን እላው ላይ የሆነ ነገር ከተደፋበትና ብርሃኑን ለሌሎች ካላካፈለ ምንድነው ጥቅሙ ነው? ምንድነው ጥቅሙ? ብዙ ደክመው የተማሩ ሊቃውንት ማብራታቸው ማረጋገጣል፣ ለሌላው ማብራታል። እንዲሁ ሊቅ ነኝ ይሄን ተምሬ እያሉ ቢቆጥሩ ብሉይን ሐዲሱን አራቱን ጉባኤ ምንም ትርጉም የለው። ጳጳሳት፣ ሊቃነ ጳጳሳት ማብራት አለባቸው። በሀገረ ስብከቱ የማያበራ ሊቀ ጳጳስ ምን ሀገረ ስብከት አለው? በዛ በስፋቱ ልክ ይጠበቅበታል። በአንድ ደብር ላይ ያለ ካህንም ደግሞ በቤት ውስጥ አይደለም የሚለው በቤት አለ። በዛች በደብሯ ላይ ማብራት አለበት። ሰዎች ወደ ብርሃን፣ ወደ ክርስቶስ፣ ወደ ወንጌል፣ ወደ መለኮት ጸጋና እውነት፣ ወደ ጽድቅ እንዲመጡ ማድረግ ማለት ነው። ማብራት ሁለቱንም አጠቃለን፣ ጨውንም ብርሃኑንም። የእናንተም ድርሻ አለ አይደል? የእናንተ ድርሻ አለ። የምንወዳቸው ልጆቻችን እንደ ብርሃን የምናያቸው አሉ። እኛ ለምሳሌ ካህናት እንደ ብርሃን የምናያቸው በአገልግሎታቸው፣ በፍቅራቸው፣ በደግነታቸው ብርሃን የሚሆኑ አንድ ቦታ ላይ ብዙ 100 ሰው እያለ ከ100 ሰው የሚበልጡ አንድ ብቻቸውን ከመቶ ይበልጣሉ። ሲጠፉ ብዙ ነገር እንትን ይላል፣ ይታጎላል፣ ብዙ ነገር ይጎድላል። ያ ብርሃንነት ነው፣ ያ ጨውነት ነው። ማህበረሰቡን የሚያጣፍጡ ቤተክርስቲያንን የሚያጣፍጧል። ብዙ ዝም ብሎ ቆሞ ዝም ብሎ አስቀድሶ ብቻ ነው እየተጣደፈ ወደ ቤቱ ይሄዳል። አብዛኛው 80% ማለት ነው። ይገርመኛል። በቃ ምንም ከጸጋው የማያካፍል በበቂ ደረጃ። በእርግጥ ነው ሁሉም እንዳቅሙ መቀበያ ስትዞር እኮ እዛች ላይ ሁሉም ያም በረከት ነው፣ አገልግሎት ነው። እሱም ጥሩ ነው። ግን በይበልጥ ደግሞ ህይወታቸውን እንደ ጨው ሰጥተው እንደ ጨው ቅድም እንዳልኳችሁ ነው። እንደ ጨው በቃ ጨው ክብር ብዙ ሰው ላያከብረው ይችላል። እንደው ጨው እኮ በእውነቱ የእኛን ስሜት ቢያውቅ ኖሮ ድንጋይ ይሆን ነበር። አንዳንዴ እኮ ራሳችን ጨምረን ሳንመጥን ወይ ቸኩለን ወይ ይሄ ጨምረን የምንለው እናጣጥለዋለን አይደለ? ሞጅረን እና እንደዚሁ እየተባልን እናገለግላለን። ነው እንደ ጨው በዙ ብለው እያሉን ማለት ነው። አሁንስ ባላየሁት እንደይን ሰውዬ አሁንስ እንደውችን ባላየናት ግን ጨው ነሽ ለዛ ቦታ። እኔ አንድ ጊዜ እስካሁን ድረስ ግን አሁን ፈገግ እያልኩ መጀመሪያ ቅር ብሎኝ ነበረ። ኋላ ግን ነገሩ እኮ እውነት ነው ማለት ጀመርኩኝ። መቂን የሚያካለ መቂ ሚካኤል በጣም ይሄድ ነበር። ናዝሬት እያለሁ ሀገረ ስብከታችን ነው ናዝሬት፣ ያው በእኛው ስር ነው። እኔ ደግሞ የሀገረ ስብከተ ወንጌል ኃላፊ ነኝ እና የመቂ ሚካኤል አስተዳዳሪ በጣም ይወዱኛል። በቃ ቤተሰብ ሆነናል። እና መቂ ጉባኤ በአመት 3 4 ይዘጋጃል። እና ጉባኤ ከተዘጋጀ እኔ አልቀርም አለ። 1 4 ዓመት ለካ ደግሞ እኮ በጣም የቅርብ ቤተሰብ ነን፣ በጣም የምንቀራረብ ማለት ነው። በጣም መልካም ሰዎች ናቸው።
እንደውም በጣም ነው እነዛ ሰዎች በሆነ ምክንያት ያ ቤተሰብ አንዱ በጣም ትልቅ ባለሀብቶችም ናቸው። ግን በተለይ ሴትዮዋ በሀብታቸው ፈጽሞ ሀብታም እንዳላቸው ማደል አልነበረች። በጣም መልካም ሰዎች፣ በጣም ከተማ ውስጥ አለ የተባለ ቤት ነው። የሰባኪው የማንም በቃ ማረፊያ ነው። እና ኋላ ከባንክ ጋር የተያዘ ነገር ተሰደው እዚህ አሜሪካ ወደ ዲሲ መጥተው ነበር ረጅም ጊዜ። አሁን በቀደም እዛ ወደ ሀገራቸው ተመልሰው ገብተው ብፁዓን አበው ጳጳስ እንደ ድሮው 2 ጳጳሳት ቤታቸው ገብተው መቂ ሚካኤል ተጀምሯል ሊሰራና እዛ ሳይ እንዴት እንደተደሰትኩ ልነግራቸው አልችልም። ወደ ርስታቸው ወደ ቦታቸው ተመልሰው እዛ በማየቴ እና ግን ከዛ ነው በጣም ከምንዋደድ ሰብ ማን መጣ ተላልሽ እዛ ጉባኤ ላይ አየው አንዱ ይልማ ነው ተባለ። ወይ ዛሬም ይልማ ከዛ በኋላ 2 ጉባኤ አልሄድም ብዬ ቀረሁ። ሰው እየፈጠርኩና ዛሬም ሽሮ እንደሚባለው ማለት ነው። እና አንዳንድ ጊዜ ደግሳቸው አምጥታቸው ማለት ነው ሰዎች ስሜታቸው ከእውቀታቸው ይቀድምና ወይም ፍቅራቸውን ሳይገነዘቡ አሁንም እሷ እውነት ለበጎ መታችሁ እኮ እንደዛ ትባላላችሁ። ልትሰለቹ ትችላላችሁ። ግን ጨውን አስቡት እሺ። እየሟሟችሁ ስትጠፉ ደግሞ ወጡ ወይም አካባቢውን ይሆናል ጸልጫ ነው የሚሆነው፣ ብርሃን ነው የሚጠፋው፣ እውር ነው የሚሆነው የአካባቢ ብዙ። አንዳንድ ትልልቅ ቤተክርስቲያን አንዳንድ ደብር እኮ ይገርማቸዋል። ምናልባት 10 በማይሞሉ ሰዎች ነው የሚንቀሳቀሰው ማለት ነው። 10 በማይሞሉ ሰዎች ግን ሁል ጊዜ ሲንቀሳቀሱ ሲያገለግሉ ሲታዩ ሊሰለቹና እንደው እሱንም ማላይበት እንደው ይሄ ሰውዬ ወይም እቺ ሴትዮ ልትባሉ ትችላላችሁ። ወይም ይሄ ሰውዬ ይሄ ቄስ ልባል ይችላል። በመቆየት ልንሰለች እንችላለን። ግን እውነታው ግን ጨውና ብርሃን ልንሆን እንችላለን። እግዚአብሔር በእርግጥም ጨውና ብርሃን ያደርጋል። አሜን። እና እያንዳንዳችሁ በቤታችሁ ውስጥ በዘመድ ውስጥ እንደው እንደ ብርሃን የሆነች እንደው መብራቴ የምትባል ልጅ አለች እኮ ማለት እናት እኮ ወዳለን ብርሃኔ መብራቴ የሚባሉ ስሞች አሉ አለ በቤተሰብ ውስጥ እናትና አባት መብራቴ የሚሉ ያቺ ልጅ ገና አንዱ ድክ ስትራሱ የቤቱ ብርሃን ናት። የደስታ ምንጭ ናት። ምንም ባትሰራ እንኳን ከፍ ስትል ደግሞ ስኒታ ማቀበል በስኒ ነው የሚጀምሩት ልጆች ካቀበል ሲባል አቤት ልጃችን እኮ እንደው ስኒ ሲያቀብለን አቤት ደስ ሲለን፣ ውሃ ቀርቶ ሲሰጡ ደስ ይላል። ቀስ እያለ የቤቱ መብራት የሚሆኑ 10 ልጅ ወልዶ ከ10ሩ አንዱ ወይም አንዷ የቤተሰቡ ብርሃን ይሆናሉ። ሰው የቤቱ መብራት መሆን አለበት። ባል የሚስቱ፣ የልጆቹ፣ የዙሪያው ያለ ያክስት ያጎት ብርሃን መሆን መቻል ማለት ነው። ጨው መሆን ማጣፈጥ። ቆይ እሱ ይምጣ የሚባሉ እኮ አሉ ጨው የሆኑ በቃ ለቤተሰብ ውስጥ እሱ ይምጣ ሲጠሩት ይባላል። አያችሁ ጥሩት እነዚህ ጨው የሆኑ ናቸው። ለዛ ፈውስ ናቸው ለቤቱ ለድስቱ ድሮስ የአንድ ቤተሰብ አይደለም። እና እንዲህ መሆናል። እናንተ ጨው ናቸው። በተለይ በወንጌል ስንኖር በወንጌል ስንለወጥ እንዲህ ተወዳጆች ያደርገናል። መከበርን ብቻ ማየት የለብንም። ስኳር ለመሆን መጣጣር የለብንም። ስኳር ወጥ ውስጥ አይገባም። የፈለገው ቢሆን በቃ ሻይና ቡና ውስጥ ነው። በኋላ እንደውም ጣፋጭ ተብሎ መከራ። ስለዚህ ጨው ሁኑ። እሺ ጨው ያድርገን እግዚአብሔር። እየቀለጥን እየሟሟን በተፈላጊዎች እየተናቅንም ቢሆን አልጫ ከሆነ ግን በቃ እንዳናጣ አልጫ አንዳንዴ መሮን ወይ አልጫ ነውና ከዛ በኋላ ፈላጊ የለም ማለት ነው። እና የዓለም ብርሃን ናችሁ፣ የዓለም ጨው ናችሁ ይላል ጌታ። ቀጥሎም መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራል። አሁን ሁለቱንም የብርሃኑን ዓላማ መጣው ጌታ። ምንድነው አለ? የእናንተ ብርሃን መልካሙ ስራችሁ ነው አለ ጌታ። መልካሙ ስራችሁ ማንን ያስከብራል? የሰማዩን አባታችሁን። መልካሙን ስራችሁን አይተው የሰማዩን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። እንደውም እኛ ቅድም እንዳልኳችሁ ጨው ለራሱ አይደለም፣
ጨው ለራስህ ስትጣፍጥ የሚል አንድ የአማርኛ አባባል አውቃለሁ። በጣም የተሳሳተ ነው አይደለ? ጨው ለራሱ አለ የሚጣፍጠው ለራሱ የማያሟሟ ነው። እኔ አባባል ጨው ለራስህ ስትጣፍጥ ወደ ውጭ ጥሏል ተብሏል። ወንጌሉን አዘብቶ ገልብጦ የቀረበ አባባል ነው። ይሄ ነገር ከኢትዮጵያ ነው የሚመስለው ነው የባደነ ዘመን ነው እና መልካሙን ስራችሁን አይተው እንዲያከብሯችሁ አይደለም የተባለው። አያችሁ፣ እኛን እንዲያከብሩን አይደለም። አሁን እኛ ብዙ ጊዜ ጥረታችን፣ ጥንቃቄያችን ሁሉ ምን ለመሆን ነው? እኛ እንድንከበር ነው። ፍላጎታችን ሁሉ እንድንከበር ነው። አላከበሩኝም ነው አለ የምናቆርፈው። በቃ አላከበሩኝም የሚል አባዜ ነው ከስጋችን ጋር ያለው፣ ከኔም ጋር ከእናንተም ጋር በቤተ ክርስቲያንም ሆነ ቤትም። በቃ ቤት ስጋችን በጣም ከባድ። አላከበሩኝም፣ ንቀውኛል፣ ዝቅ አድርገው ተመልክተውኛል ካልን በጣም ነው የምንከፋው። ማሰብ ያለብን ትክክለኛው እይታው ግን እኛን እንዲያከብሩን ሳይሆን ብርሃን የምንሆነው የምናበራው እኛን እንዲያከብሩን ሳይሆን ማንን እንዲያከብሩት ነው? የሰማዩን አባታችንን እንዲያከብሩት ነው ማለት ነው። አሁን እንደዛ ከሆነ መቼም አንበሳጭም፣ መቼም ተስፋ አንቆርጥም። ለምን? ዓላማችን የራሳችንን ክብር ማየት ሳይሆን የእሱን ክብር፣ እኔ የምሰራው ስራ እግዚአብሔርን ያስከብራል ወይ የሚል ስለሆነ ማለት ነው ስሜታችን። እንግዲህ እኔና እናንተን እግዚአብሔር እንዲህ ያደርጋል። እንኳን እናንተ እኔም በጣም ገና ነኝ። ለምን? እድሜ ልኬን ይሄን ቃል ስሰብክ ኖርኩ ነኝ ማለት ነው። ግን ወደ ራሴ ገልብጬ አዞሬ ሳየው ግን ገና ጥሬ ሆኜ ነው የማገኘው። ምክንያቱም ሰዎች እንዲያከብሩኝ እንደው ነው የሚፈልገው ሰውነት። አላከበሩኝም፣ ንቀውኛል ካልኩ በጣም ነው የሚከፋኝ። ስለዚህ ገና አልበሰልኩም ማለት ነው። ተቀቀይ አይደለ? የለም አልበሰልንም። እስኪ ዳቦ ሲበስል በምን ነው የምታውቁት? ድሮ ኩርኩም ነበረ፣ ድም ነበር የሚያልፍ። አሁን ደግሞ ሰልጥኖ በስቲኪኒ ወይ ሌሎችን መለኪያ ነገሮች አሁን ተሰርተዋል መሰለኝ። እስኪ ራሳችሁ እንደዛ ወጋ አድርጉት ለማለት ነው። እስኪ ራሳችንን ወጋ እናድርገው። ከወንጌሉ አኳያ የት ነው ያለ ነው? ገና እናንተ ምንም ጥርጥር የለውም። እኔ እኮ ተናዘዝኩ ለእናንተ ገና ነው። ራሳችንን በማክበር ስሜት ላይ ነው ያለ ነው። ዘምረን ሰብከን ቀድሰን ጆሮአችን ወደ ውጭ ያዳምጣል። ምንድን ነው የሚፈልገው? አይ ዛሬ መጋቢ ቅዱስ ሰብተሽልኛል፣ ልጄ ትልቅ ካለ በቃ ደስ ብሎኝ ምሳዬን በላዋል። ዛሬ ስብከታችን ደግሞ ምንድን ነው እያለው ምናምን ካሉኝ በቃ አያችሁ፣ እሱን ያክብር እንድንል እሱን ያክብር። ምን አገባኝ? እግዚአብሔርን ያክብር። ብዙ ከተናገርነው ውስጥ ቅዳሴ ውዳሴ በመሰረቱ ለሰው አይደለም ለእግዚአብሔር ነው አይደል? ምስጋና ለእግዚአብሔር ነው። ምስጋና ለእግዚአብሔር ነው። ቅዳሴ ሙሉ በሙሉ የእግዚአብሔር ነው እንጂ ለሰዎች የሚቀርብ አይደለም። ስብከት ግን ለሰዎች ነው የሚቀርበው። እግዚአብሔር ከ100 ሰዎች 2 ሰዎች እኮ አግኝቶ ዳስ ይሆናል መንፈስ ቅዱስ። 98ቱ ዝም ብለው ሊሆን ይችላል። ያ ትልቅ ዋጋ ነው። እነዛ 2 ነፍሳት እግዚአብሔርን ያከበሩ ነው ማለት ነው። እና በአገልግሎታችሁ እያንዳንዳችሁ በስራ ቦታችሁ ክርስቲያኖች ሆናችሁ ታዩ። ክርስትናችሁ መጀመሪያ ይታወቅ ይገለጥ። ከዛ በኋላ በዛ ቦታ ብርሃን እግዚአብሔር ይከበራል። ለጊዜው ሞኝ ልትባውስ ያላችሁ ምን ይቺ ደግሞ ምን ይሄ ደግሞ መጣ እንግዲህ መጣች። ግን እንደዛ እያሉ ይገርማችኋል። እግዚአብሔርን ግን ክርስቲያን ስለሆነ ነው ክርስቲያን ስለሆነች ነው ተብለን ልንከበር እግዚአብሔርን ልናስከብር እንችላለን።
መቼስ መጽሐፍ ቅዱስ ብዙ ነገር ነው የሚያስተምረን እና አንዳንዶች እየተደነቁ ይነቅፉናል የሚል ቃል አለ። ይነቅፉናል ግን እየተደነቁ ውስጣቸው ተሸንፏል ማለት ነው። በመልካም ስራችን በብርሃናችን ውስጣቸው አፋቸው የንቀትና የአንዳንድ ነገሮች የማላገጥ ነገር ያሳይ እንጂ ውስጣቸው ግን እውነቱን ይረዳዋል። እና ስለዚህ ሁል ጊዜ እኔና እናንተ መጋደል ያለብን በማደርገው አገልግሎት ጨው ይሆንኩ ሌላውን እየጠቀምኩ ነው ወይ? ሌላውን እያጣፈጥኩ ነው ወይ? እግዚአብሔርን እያገለገልኩ ነው ወይ የሚለውን ነው እንጂ ሰዎች ምን ምላሽ ለኔ አሳዩ፣ ነቀፉኝ ወይስ አሞጋገሱኝ የሚለውን ችላ ማለት ይኖርብናል። ዛሬ የታዘዝነው ይሄንን ነው። እንግዲህ ጌታችን ያለው እናንተ ጨው ሁኑ፣ እናንተ ብርሃን ሁኑ ተብለናል እና በየደረጃችን እኔም አሁን እማራለሁ። በእውነቱ እንግዲህ የሥጋዬ ስሜት ሁሉ በዚህ ቃል ይገራል ማለት ነው። ይገራል፣ ይመራል። አይ ለካ እኔ ጨው ነኝ፣ እኔ ጨው ነኝ፣ ግድ የለም ውበትም ደምግባትም ባይኖረኝ እየቀለጥኩ ግን በሰዎች ሕይወት ውስጥ በክርስቶስ ወንጌል ማጣፈጥ ከቻልኩ ይህ ታላቅ ነገር ነው እንድል ማለት ነው። ብርሃን ነው። ብርሃንም ቢሆን እየነደደ እኮ ነው አለ የሚያበራው። እየነደደ እያለቀ እየቀለጠ ነው ሻማ የሚያበራው። ስለዚህ እየነደዳችሁ እየቀለጣችሁ በጎ አድርጉ ማለት ነው። ምስጋናን ውዳሴን ከሰው አትፈልጉ፣ አንፈልግ፣ አናገኝም። እንደው ለብርሃን ለመሆኑ ተዜሞለት ብዙ ዘፈን ሰምታችሁ ታውቃላችሁ? አሁን ለፀሐይ ማን ነው የዘፈነላት? ፀሐይ ለምትባል ልጅ ብዙ ሰው ሊዘፍን ይችላል። ለፀሐይ ማንም፣ ለውሃ ማንም። የሚገርም ነው። እንደውም ከናካቴው የሆነ ነገር ቀመሰ ውሃ ውሃ ይላል ብለን ውሃን እንደማይረባ ጣዕም እንደሌለው እናነቀዋለን አይደለ? ጠላ ቀጠን ካለ ምንድን ነው የሚባለው? ውሃ ነው ተብሎ እንደውም የንቀትና ጣዕም የሌለው ነገር መገለጫ ተደርጎ ነው። እንደዚህ ግን ውሃ ናስቡት ምንድን ነው? የሁሉም ነገር መሰረት ነው ውሃ። ሲታጣ ግን መከራ ነው የምናየው ማለት መድረሻ። ቴሄራን ትመስክር አይደል? ቴሄራን ውሃ ባለፈው አሁንም ማግኘቷን እንጃ። ከባድ ፈተና መጥቶ ነበረ። ጋዝ እንግዲው እንፎለፎላል እኮ ጋዝ ምን ጥቅም አለ? ውሃ ቢጠፋና ጋዝ በሙሉ ምድሪቱ ጋዝ ብታመነጭ ምን ያደርግልናል? ምንም። እና እግዚአብሔር አምላክ በክርስቶስ መድኃኒታችን ስንኖር በዚህ ትምህርት እሱን እየተመለከትን ጨውና ብርሃን ሆነን ሁልጊዜ እያበራንና ሌላውን እያጣፈጠን እንድንኖር እግዚአብሔር በቸርነቱ ይርዳን። ሕይወታችንን ይባርክልን፣ ይለውጠልን።